ሀይ ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የመዳም ቅመም ዩቲዩብ ተከታታዮች ደህና ናችሁ ወይ? አላችሁ አለው። እኔ እግዚአብሔር ይመስገን። እና እንዴት አለፈ ሳምንቱ? ሰላም ተላበዛባችሁም እንደተለመደው ያው ወሬ ስረዝም ይደብራል እና ስራ ጤና እንዴት ይዟችኋል? ሙቀቱ ምናምን ጋር እና ዛሬ ደግሞ ምን ይዤላችሁ መጣሁ? ኩሳ ብለበን ማሽ ነው ይዤላችሁ የመጣሁት። እስኪ ኑ አብረን እንስራ። ተከታተሉኝ እና አሰራሩን በቅደም ተከተል በምትለው አቅም አስቀምጬላችኋለሁ። ግን አንዳንድ ነገሮችን አላስገባውላችሁም። እሱን እንተነላችኋለሁ። ኩሳውን እዚህ ጋር እንደዚህ ያወጣሁት አውጥቼ በነገራችን እንዳወጣሁት አይደለም የእንትን ያልኩት ማን የቦረቦርኩት አጥቤው ነው። ቡና የጠጣው ነው እንጠጣ። እንደተለመደው የቡና አፍቃሪ ነኝ። በተለይ ደግሞ ጠዋት ሲሆን እንደው ካለሱ ደም ስሬም አይሰራም። አይገርማችሁም? አልንቀሳቀስም። ይኸው እዚህ ጋር ደግሞ አጥቤው አምጥቼ ቆርጬው እንደዚህ ታደርጉትና መቼም ማያቅ የለም ብዬ እንትን አለለም። ሁሉም ሰው ያውቀዋል። እና ስራ ጤና እንዴት ነው? ሁሉ ሰላም ነው? እየበረታችሁ ነው? ሙቀቱ እንዴት ይዟችኋል? እና ስለምታበረታቱኝ ለምትሰጡኝ አስተያየት በጣም ነው የማመሰግነው ከልብ። የምር ታበረቱኛላችሁ፣ ጉልበቴ ናችሁ። ቴንኪው ሶ ማች። እና ያው ሰብስክራይብ እንደምንም አድርጋችሁ አሳድጉኝ። 1000 ያስገቡኝ። እሺ ከዛ በኋላ ያለውን ደግሞ ፈጣሪ ያውቃል አይደል? 1000 እስኪገባ ነው እንደዚህ ለመቦርበር አይከብድም። እና በተለይ ትልቅ ሲሆን አይከብድም። አያችሁት? እንደዚህ ብር ቀስ ብላችሁ መቦርበሪያ ያለው መቼም የሌለበት ቤት ያለ አይመስለኝም። አሰራሩ የሚከብደው ካለ በምለው እንጂ ሁሉም ቦታ አለ፣ መቦርበሪያው አለ። እና ከሌለም ደግሞ ማይገዙ ከሆነ ለምሳሌ እንደዚህ እንትን ምሉ ከሆነ ገዙ ማለት ነው። ሳይታችሁ የዚህ ማበርበሪያ ግዙ ብላችሁ ማስገዛት ማለት ነው። እኔ የሰራሁት ኩሳ ይሄን በለበን ነው የሰራው። ስጋውን ሰርቻለሁ፣ አላስገባውላችሁም። የተፈጨ ስጋ ትንሽ የሽንኩርት አርጌ ቅመሞች በብዛት ሳይሆን ካለኝ ቅመም ትንሽ አርጌ ነው ያቁላላሁት። ምክንያቱም በወተት ስለሚሰራ ብዙም ቅመም አይፈልግም። ዝም ብላችሁ ኩዝበራ ባራት ሰባ ሄል ግርፈ ምናምን ካለ ጨው እና አንተን ምንድነው በእኛ የሚባል ቆንጆ በርበሬ ምናምን ካደረጋችሁ በቂ ነው። ስጋው ማለት ነው። የዚህን ስጋ ነው የምላችሁ፣ የኩሳውን ስጋ እንደዛ አድርጌ ነው የሰራሁት። ሌላ ምንም ብዙ ቅመም አልጨመርኩበትም። እና እንዳይቀደድባችሁ ከተቀደደ ወይ ደግሞ በሌላ ጎን ከተበረበረ በኋላ ወተቱና ውስጥ ይገባል። እና ይሄን ደግሞ በዘይት መጥበስ ትችላላችሁ። ጠብሳችሁ ወደ ለበኑ መጨመር ትችላላችሁ። እኔ ዘይት ስለማይወዱ እንትን ያረኩት ኦቭን አረኩት። ዘይቱን ቀብቼ ኦቭን አረኩትና ሸዊ ማለት ነው እንትን አልኩት። ኦቭን ውስጥ ከትቼው በየሰዓቱ እያየው የገለባበጥኩት በሰለልኝ ማለት ነው። ምንም ውሃ ምናምን ሳላደርግ አላደል የወረቀት ዝብደንም ምንለው ይሄ ሸምቡሳ ምናምን ስንሰራ አንጥፈን ኩረን የምንከተው እሱን አድርጌ ነው የከተትኩትና ከዛ እንደዛ አድርጌ ያበሰልኩት እላችኋለሁ። እዚህ ጋር ደግሞ ቡናዬን አቤት ቡና ጀበናዬ ድረስ አልቀረም ከኔ ጋር ከኢትዮጵያ ተነስቶ ነው የመጣው። እሺ ቡና የምትወዱ ተሸክማችሁ ነው ጀበና እንደኔ ከኢትዮጵያ እንዴት ደስ እንደምል እስማ ማለት የጀበና ቡና ከዛ ስገዙ ደግሞ ዝም ብሎ የተቆላውን ቡና በቃ ለጀበና ነው እያላችሁ አበሻ ያለበት ሰው ካለ ከሄዳችሁ ለኢትዮጵያ ቡና እነሱ አፈጫጭን ያቆታል። እናቴን እንኳን አልሄድም። ሹፌሩ እንዴት አድርጎ እንደምልኩልኝ ያቁኛሉና እና ይሄ ደግሞ ፍልፍል ሮሚ ይሄ ጣፋጭ ቃሪያ ማለት ነው። እንደዚህ እየቆረጣችሁ ቂጡን አትጣሉ። እሺ በስነ ስርዓት እንዳይሰባበራባችሁ አድርጋችሁ ቁረጡት። ምክንያቱም በኋላ መልሳችሁ መከድኑት እሱን ነው። ክዳኑን ራሱ መልሶ ፍሬውን ታወጣላችሁ ከውስጥም ከዚህ ከቂጡ ላይ ፍሬው እንዳለ ታራግፉና ይሄ ደግሞ ሩዝና እንትን ነው ስጋ የተፈጨ ስጋ ሩዝ አርጌ ሩዜን ገንፈል አርጌ ማለት ነው እንዲበስልልኝ የተፈጨ ስጋ፣ ነጭ ሽንኩርት፣ እንደዛው ቅመሞችን ደረቅ ናና አርጌ ማለት ነው የከተትኩበት። አያችሁት? ደረቅ ናና ነው ያረኩት። ለዚህ ደግሞ ማለት ነው ስጋው የሱ እንትን ፖታታም ይኸው ድንች ማለት ነው። ድንችም እንደዛው እላጣል በትንጃንም አለ። እና የዚህን እንትን ደግሞ የዚህን ወህድ ደግሞ ሩዝ ነጭ ሩዝ ገንፈል አደረኩኝ። ከዛ ምንድነው የጨመርኩበት? ነጭ ሽንኩርት፣ ደረቅ ናና፣ ቅመሞች ሄል፣ ግርፈ፣ ባራት ሰባ፣ ከሙን፣ ኩዝበራ
ያው እንትን ማለት ነው። በእኛ ምን ነበር ደንብላል ምናምን አርጌ ጨው አርጌ አዋይኩት ዘይቱን ጨምሬበት ሮዙ ላይ የዚህን ማለት ነው። የዛን ነግራቸዋለሁ። ስጋ ነው እሱ የዛን ስጋ ነው የፈጨሁትና የዚህን እና በጣም ነው ሰዓት የሚወስደው። በነገራችን ላይ ይሄን ነገር መስራት በጣም ነው የሚያስጠላኝ። እኔ አልወድም። ደግነቱ ሁሌ አልሰራም እንጂ ከስንት አንዴ ነው። በናፍቆት ነው የሚበላው ማለት ነው። አያችሁት? ድንቹንም እንደዚህ በረበርኩትና ጨረስኩ። እዚህ ጋር ጨረስኩ አልኳችሁ። አያችሁት? የሰራሁትን ስጋ የጉሳይ ማለት ነው። እንደዚህ አርጌ ጥቅጥቅ አርጌ ድንች ቆርጬ ነበረ። አላስገባውም። እንዴት እንትን አንስቼ ነበር ግን ብዙ እንትኖች ስለነበሩ ስልኬን ስደልት ግማሹን ደለትኩት። እሱን የዚህን ክዳን የቆረጥኩትን በሉ። ሌላ ደግሞ ምን ነበር እንትን የዚህን ክዳንና ፍርን ውስጥ እንዴት አድርጌ እንደከተትኩ ነው አንስቼላችሁ ነበር ግን ምንም ማድረግ አልችልም። ጠፋብኝ። ይቅርታ ጋር ይደረግልኝ። በሌላ ጊዜ በደንብ እሰራላችኋለሁ። ደግሞ አይመችም ታውቃላችሁ። እየቾከላችሁ ምናምን ስትሰሩ በስመ አብ አይሆንም። እኔማ ቢመቸኝ ሁሌ እንደምሰራው ብለቅ በስመ አብ ከስንት አንድ ቀን አጋጣሚ ነው እንደውም ይሄንን እንትን የምለውና እና እንደዚህ አድርጌ ይሄን ደግሞ ጠቅጥቄው ከዛ ክዳኑን ራሱን ጉዛን የቆረጥኩት ማለት ነው። የራሱ ጉዛውን ቆርጬ የቂጡን አክላክል ማለት ነው። ክዳን አይቲበት በሱ ቆርጬ ነው የከደንኩበት። ከዛ ከደንኩኝና ኦቪን ከተትኩ ማለት ነው። ዘይቱን ቀብቼ እንዳልኳችሁ ምንም ውሃ ምናምን ሳይነካው። ምክንያቱም እንደዛ ሲሆን እንትን አይልባችሁም። ይመቀቀልም ይቻላል። ገንፈል ተደርጎ እንደዚህ ተደርጎ ማጂ ተጨምሮ ጨው ተጨምሮ በውሃ ጥዳችሁት ማብሰልም ትችላላችሁ። ከዛ ከበሰለ በኋላ ማውጣት ማለት ነው። ማውጣትም ትችላላችሁ። አውጣችሁ ወደዛኛው ወደ ሶሱ ማድረግ ትችላላችሁ። ግን እኔ ደግሞ እንደዚህ ግን ይሄ ነው በጣም የሚጣፍጠው እና የሚጠበሰው በጣም ይጣፍጣል። እሱን ጨረስኩ። ይሄ ደግሞ ይሄን አያችሁ ድንች ፍልፍል ይሄ ምለወኑ ይሄው የሱ ወሄድ ጥሬ ስጋ ነው እንዳልኳችሁ ወህዱ ማለት ነው። ደረቅ ናና ማድረግበታለሁ ብያችኋለሁ። እና ይሄ ደግሞ ለብቻ ነው የሚሰራው። ሁለቱም ለብቻ ነው የሚሰራው። ይሄ ከዛ እንደዛ ተደርጎ ተከድኖ ከዛ እሱ በድስት እሳት ላይ ይጣዳል። ከዛ ውሃ ሳይሆን ቲማቲም ፍሬሽ ትፈጫላችሁ። ከዛ በቃ ይሄ ቅመም ጨው ምናምን ስላለ ምንም አይፈልግም። ቲማቲም ውስጥ ከፈለጋችሁ አንድ ማጂ ጨምራችሁ ፈጭታችሁ ወደ እንትን መክተት ወደ አያችሁ። በጣም ሩዝ ምናምን የሚበላው በስማም ይሄ የአንድ ሰው ምሳ በሉት በቃ። አንዱ ለኔ በቂ ነው ምሳዬ ማለት ነው። ወደ ተርኩ ደግሞ እዚህ ጋር አረኔ ተመለሽ። እዚህ ጋር ይሄው አምጥቻለሁ። አያችሁት? ክዳኑን አምጥቼ ነበር እና ክዳኑን አምጥቻለሁ። እዚህ ጋር ላሳካባችሁ ነበር። ይቅርታ። አያችሁት? የራሱን ክዳን 3 ስለነበረ ተደበላለቀብኝ። ለዛ አልገባኝም። የፈለኩኝ ነበረ እና አያችሁት? እንደዚህ ከዛ እንደዚህ ያደርጋችሁ ይሄንንም እንደዛው ተቀጥቀላችሁ። እነዚህ በጣም ነው ሩዝ የሚበሉት በጣም ማለት ነው ከሚባለው በላይ በስማ እና እላችኋለሁ። አበረታቱኝ። ላይክ ሼር፣ አዲስ ከሆናችሁ ለቻናሉ ሰብስክራይብ እንዳይቀር እና አበረታቱኝ እላችኋለሁ። በዚህ አጋጣሚ ወዳችኋለሁ፣ አከብራችኋለሁ። ወዳችሁ ፈቅዳችሁ ደግሞ ስለምትሰጡኝ አስተያየት ስለምትከታተሉኝ ከልብ ነው የማመሰግነው። እኔም ያው በተቻለኝ አቅም ምችለውን አመጥላችኋለሁ እሺ ማለት ነው። በተለይ ደግሞ ሼር አድርጉላችሁ ጓደኞቻችሁ አዳዲስ ስለሚመጡ በጣም ነው የሚጠቅመው። ይሄ ድንች የከደንኩበት ነው። ምክንያቱም አሁን ላይ በጣም ተፈላጊ የሚሆኑት ምግብ የሚሰሩት ምናምን ምግብ መስራት የሚችሉት ልጆች ምናምን በጣም በቃ የስራ የማግኘት ቻንስ አላቸው እና ለነሱ ይጠቅማል። እኛ የምናውቀውን ደግሞ ለነሱ ብናካፍል ምን ችግር የለማ። ማፊ ሙሽክለ ሳቢባ እና አላችኋለሁ። ድንቼንም እንደዚህ ጠቀጠቅኩላችኋለሁ። ጠቅጥቄስ ጨረስኩ። እዚህ ጋር ድስት አመጣው። ከዛ አያችሁ ወደ ድስት ስገለበጠው ይኸው ድስት ውስጥ አድርጌ አያችሁ የተፈጨ ቲማቲም ፈጭቻለሁ። ቅድም ብያችኋለሁ። እንደዚህ አድርጌ ገዝዲር ከላይ አድርጌ ክዳኑን ግጥም አድርጌ ከደንኩ። በስማ በቃ ስበስል በቃ አጠይቁኝ ስበስል። ከዛ ከተንተከተከ በኋላ ደግሞ የተወሰነ እንትን ጨምሩበት። ምንድነው ናናናሽ። ይሄ ደግሞ ለዛኛው
ለኩሳው ነው ለበን ይሄንን ነው እኔ ወተቱን ማለት ነው። ይሄንን ፍጭት ማጂን ያረኩበትና የበቆሎ ዱቄት ሳላሳያችሁ እንዲወፍር ትንሽ የበቆሎ ዱቄት የሻይ ማንኪያ ጠቅላይ የበቆሎ ዱቄት ጨመር። ከዛ ፍጭት ማጂ ብቻ ጨምራችሁበት አያችሁት። አንድ ፍሬ ማጂ ጨምሬበት ፈጨዋት። ከዛ በቃ ጥዶ ማማሰል ብቻ ነው። ታማስሉትና ከዛ ይበስልላችኋል። ከዛ ያ ምንም ብዙ እንትን አያስፈልግም ማለት ነው። አሰስገሰስ ነው ምናምን አያስፈልግም ማለት ነው። እሺ ውዶቼ አያችሁ እዛ ጋር አንተክትኬው ቀድሜ የፈጨሁትን ለበን ማለት ነው። አንተክትኬ እዚህ ጋር ደግሞ ነጭ ሽንኩርትና እንትን ምንድነው ድንብላል አንድ ላይ ፍሬሽ ድንብላል ነጭ ሽንኩርት ዘይቱን ጠብሼ ይኸውና ኩሳውን አያችሁት። ቀድሞ ወፍን ውስጥ የከተትኩትን ስላላሳየኋችሁ ነው ይቅርታ። እሱን እንደዛ አድርጌ ይኸውና እዚህ ጨምሬ አሳያችኋለሁ። እንትኑን ጨመርኩበት። ይሄ በጣም ነው የሚያጠፍተው። ይሄ መጨረሻ ላይ ነው የምገባው ነጭ ሽንኩርትና ድንብላሉ ማለት ነው። መጨረሻ ላይ ነው የምትከቱት። እሺ እና ንዌስ ይሄን ይመስላል። ወዳችኋለሁ፣ አክብራችኋለሁ። በድጋሚ እስከምንገናኝ ቸር ሰንብቱ። ውድ የመዳም ቅመም ተከታታዮች እንደምወዳችሁ እንዳትረሱ። በጣም ነው የምወዳችሁ የምር በጣም ማለት ነውና ኑሩልኝ። እዚህ ጋር ያነሳው እየከተትኩ ነው ያያችሁት። ተጠብሶ በአንድ ጎን እንደተጠበሰ ራሱ ያስታውቃል ውስጥ ማለት ነው። እንደዚህ አድርጋችሁ ስሩላችኋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ምኞታችሁንም ግለጹልኝ። ቸር ሰንብቱ። በድጋሚ እስከምንገናኝ ባይ 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 ውዶቼ እላችኋለሁ። አያችሁት እንደዚህ ተቀምሶ እየታየ ነው እዚህ እና ይሄን ይመስላል። ይሄ ደግሞ የቀድሙን አያችሁት። ዋው ዋው ኮነኝ